لا إله إلا الله من يوم ህብረተሰብ ወደ እስልምና መግባት ሲፈልግ የመጀመሪያው ቃል ሆና የምትገኝ ስትሆን ከእስልምና ማዕዘናት ከአምስቱ አንዷ ናት። لا إله إلا الله በተግባር በልባችን ውስጥ የምናስቀምጥ ስትሆን የመጀመሪያው ቃልም ሆና የምትገኝ ነቢያችን ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆኑን የምናረጋግጥበት ጊዜ ነው ወይም ቦታ ነው። لا إله إلا الله የምትለው ቃል የመጀመሪያው ለየት ያለ ቦታ ይኖራታል። የሁለተኛውም ደግሞ እንደዛው ናት። لا إله إلا الله የምትለው ቃል ሁለት ትርጉም ትሰጠናለች። የመጀመሪያው لا إله የሚለው አረፍተ ነገር ምን እንደሚያስተምረን እናየዋለን። لا إله إلا الله ከአላህ በስተቀር ሌላ አምላክ እንደሌለ የምናረጋግጥበት ሲሆን በሁለቱ አማካይነት አይተን የምናገኘው ትርጉም ይኖረናል። የመጀመሪያው لا إله የምትለው ማንም አምላክ የምመለክ የለም በዚች ምድር ላይ ከድንጋይም ከሰው ልጅም ከመላእክትም ከሌላም እኛ የምናውቀውና ማናውቀውም ቢሆን የምመለክ አንድም አምላክ እንደሌለ ታስቀምጥልናለች። ከዛ ውጪ የመጨረሻው ደግሞ አላህ ብቻ በአንድነት መመለክ እንዳለበት ትገልጽልናለች። ምን ስትል ኢላላህ የመጀመሪያው ምንም የለም ብለን አስቀምጠናል። አሁን ግን አላህ ሱብሓነሁ ወተዓላ በብቸኝነት እሱ ብቻ እንድመለክ እሱ ብቻ እንድገዛ ታረጋግጥልናለች። ከአላህ በስተቀር ሌላ አምላክ እንደሌለም ታሳውቀናለች። لا إله إلا الله ከእስልምና ማዕዘናት ቦታ ያላት ስትሆን ከእስልምና ማዕዘናት አንዷ ከአምስቱ አንዷ ተብላ የምትቆጠር ሆና ትታወቃለች። እሷ እንዴት አድርገን እንተረጉማታለን? የመጀመሪያው መግቢያችን እሷ ሆኖ ሲያለ እኛ لا إله إلا الله ትርጉሟን የታስቀምጠን ነው የምንቀበላት በልባችን ውስጥ። እስላም የሆነ ሰው በአላህ መንገድ ላይ ሲመራ የነበረው የلا إله إلا اللهን ተግባር የሚያቅሰው በዚች ምድር ላይም አላህን በአንድነት አምልኮ ቆይተው መጨረሻ ከዚች ምድር ወደ አኺራ ሲጓዝም ደግሞ لا إله إلا اللهን እያለ ወደ አኺራ ይጓዛል። እንደዛ ሆኖ እያለ አላህ ሱብሓነሁ ወተዓላ ምን ይላል? በሱረቱል በቀራ 256 ላይ ምን የሚል ይገልጽልናል? በጣዖትም የምክድና በአላህ የሚያምን ሰው ለርሷ መበጠስ የሌላትን ጠንካራ ዘለበት በእርግጥ ጨበጠ ይላል አላህ ሱብሓነሁ ወተዓላ። ይሄ ማለት ምን ማለት ነው? ከአላህ በስተቀር ሌላ አምላክ የለም ብለን ካስቀመጥን በኋላ ሌላ አምላክን እንደማናመልክ አስቀምጠናል፣ አረጋግጠናል። ሌላ አምላክ ማምለክ የለብንም፣ አናመልክም። ከአላህ ሱብሓነሁ ወተዓላ ውጪ የሚመለኩ አማልክቶች በሙሉ ተቀባይነት የላቸውም፣ የትም ሆኖ ተቀባይነት አያገኙም። እኛ በራሳችን ፍላጎት አላህን ሱብሓነሁ ወተዓላ በአንድነት እየተጣራን አላህ አንድ ነው ብለን እየመሰከርን ሌላ ነገር አምጥተን የምናደርግ ከሆነ የላ ኢላሃ ኢላላህን እፍረስ ወይም ደግሞ ላ ኢላሃ ኢላላህን እንድታፈርስብን የሚያደርግ ድርጊት ይሆንብናል። አንድ ሙስሊም ወይም አንድ ሰው ከአላህ በስተቀር ሌላ አምላክ የለም ብለው እስልምና ውስጥ ከገባ በኋላ ሌላ ነገር አምጥተው ከአላህ ጋር ሱብሓነሁ ወተዓላ ይጠቅመኛል፣ እከሌ ይረዳኛል፣ እከሌ በኔና በአላህ መሃል አንዳንድ ነገሮችን የማስተካከያ ነገር ይሆንልኛል ብሎ አምኖበት እሱን ነገር የሚያመልክ ከሆነ ላ ኢላሃ ኢላላህ ሙሉ በሙሉ ትጠፋለች ከልቡ ውስጥ። ላ ኢላሃ ኢላላህ ከሱ ጋር የምትሆነው አንተ በመጀመሪያ በተግባር አውላለሁ ብለህ ካስክ በኋላ ተግባር ላይ ካዋልካት ብቻ ነው እንጂ በስም ብቻ ላ ኢላሃ ኢላላህ ብለህ ሌላ ነገር እንድታደርግ አይደለም። ሌላ ድርጊቶች ከላ ኢላሃ ኢላላህ በኋላ የሚመጡ ላ ኢላሃ ኢላላህ በአንተ ልብ ውስጥ በተግባርነት እንደማትገኝ ያደርጋል። ስለዚህ ላ ኢላሃ ኢላላህ ካልን በኋላ ሌላ የሚመለኩ ነገሮችን ካስወደቅን በኋላ ተመልሰን ማቋቋም ሌላ ነገሩን ማጣራት እንደሌለብን አላህ ሱብሓነሁ ወተዓላ አስተምሮናል። ላ ኢላሃ ኢላላህ እቺ ቃል
ሌላ አምላክ የለም ከአላህ በስተቀር ብለናል። ሌላ አምላክ እንደሌለ ከመሰከርን በኋላ የመጨረሻው ጊዜያችን ላይ ወደ አኺራ ስንጓዝ ላ ኢላሃ ኢለላህ ሳንል የምንጓዝ አይምሰላችሁ። የምሆነው አንድ የአላህ ባሪያ ላ ኢላሃ ኢለላህ የሚል ከሆነ የላ ኢላሃ ኢለላህን ምንነት የሚያውቅ ከሆነ ተግብሮ በዚች ምድር ላይ አላህን በአንድነት ሲያመልክ ከቆየ ወደ አኺራ ከተጓዘ በኋላ በጥሩ ሁኔታ ሊመነዳበት ይችላል። ጥሩ ነገርን ያገኝበታል። እንደዛውም ላ ኢላሃ ኢለላህ በዚች ላይ ብቻ አይደለችም ጥቅም ያላት ጠቃሚ የምትሆነው ከዚች ምድር ከተጓዝን በኋላ ወደ አኺራ ከተጓዝንም ጠቃሚ ሆና እንደምትገኝ እናምንበታለን፣ እናቀዋለን። ላ ኢላሃ ኢለላህ የመጀመሪያ ወደ እስልምና ስንገባ ቃላችን ነው። ላ ኢላሃ ኢለላህ የመጨረሻ ከዚች ምድር ወደ አኺራ የምንጓዝበት ቃላችን እንደሆነች እናቀዋለን። ይሄ የመጨረሻ የዲናችን በእርግጠኝነት የምናቅበት ትምህርት ስለሆነ ከአላህ በስተቀር ሌላ አምላክ ማምለክ የለብንም። በሐቅ የሚመለክ አምላክ አንድ አላህ ብቻ ነው። ሌላ አምላክ የፈለገውን ምድርና ሰማያትንም ብሞላ እንኳ ከአላህ በስተቀር ሌላ አምላክ እንደሌለ ከመሰከርን ሌላ ማምጣት አንችለውም። አላህ ሱብሓነሁ ወተዓላ በብቻ የሚመለክ አምላክ ነው። በብቻ የሚመለክ አምላክ ነው። በብቻ ሁሉ ነገር ማድረግ የሚችል አምላክ ነው። ሌላ እንደ አላህ አምላክ ነኝ ብለው አምልኩኝ የሚል ካለ እሱ ወዳቂና ምንም ተቀባይነት የሌለው ድርጊትና ፍጽመት ነው። لا إله إلا الله يمجمريا يمجرشا قالاتين عندهونتنا نامنالن وصلى الله على سيدنا محمد وعلى آله وصحبه وسلم.